ተመስገን ልጆቼን ስለጠበቅልኝ ተመስገን አባ ልጆቼን ጠብቅልኝ ሀገሩ መንደሩን ቀየው ኢትዮጵያን ጠብቅ እማዬ ቤቱን ፋ አደረግሽ ህይወትሽ እንደዚህ ፋ ይበል አሜን 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 ያንቺን ፋ ይጠበቅ ይላል አሜን ዓለምዬ ዓለም ያንቺ ትሁን አሜን በልጆችሽ ተደሰች እኔ ደግሞ ቆንጆ ቡና አፈላለሁኝ ፈንዲሻም አፈነዳለሁኝ እሺ ከፈንዲሻው ቀድሞ ልባችን ሊፈነዳ ነው ምንድነው ሁሉ ሳር ለማን ነው እዚህ በጋለ እንዴ እኔ ነኝ ከቤተ ክርስቲያን የመጣሁት ውሸቷን ነው እኔ ነኝ ከቅዳሴ መልስ ቤቱ ድምቅ እንዲልልኝ ያመጣሁት ቤቱ እንዲደምቅ ከፈለግሽ ውልቅ በይ ያኔ ቤቱ ፍክትክት ይላል እዚህ ተጎልተሽ ግን አዚም ነው የምትጠሪብን አንቺ ደስ እንዲልሽ ጎዳና ለጎዳና ልንከራተት ለምን ትንከራተቻለሽ ታይ ሰፈር አብሮ አደግሽ ሞቶ የለ ለምን ቀብራት ሄጂ ትላንትና እኮ ነው ቀብሩ ሄጂና መቃብሩን መርቂያ በቅርቡ አንቺ የምትቀበሪበትን አይተሽ ነው እስኪ አረ ምን በወጣችሁ አይሞቱ አንቺም ልትከተያቸው ትችያለሽ እሺ አልከተላቸውም እሳቸውም አይሞቱም ለነገር እውነትሽን ነው እንደሱ አይነት ሰዎች ሰው ይገፋሉ እንጂ አይሞቱም እባክሽ የባሌናት መኖሩን ኑሪ ግን እዚህ በጊ መስል ቄጠማ እያመጣሽ እዚህ ቤቴን አታበላሽ ዋው 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 ቤቱ እንዴት ነው ሞቅ ደመቅ ብሏል ማነው እንዴ አመት ባለ ያስመሰለው ከቤተ ክርስቲያን ስመለስ እኮ ለምን ባሌና አላስደስተውም ብዬ ቄጤማ ጎዝጉዝ ቡና ላፈላስል የመጣው እውነት እንዳንቺ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ቤተሰብ ዛሬ ደግሞ ክፍል 6 የእናት ግፍ እንደቀጠለ ነው ግፉ እንጂ አሪዎስ የሆነች ሴት ደግሞ አዲስ ሀሳብ ይዛ መጣለች እንስማት እንታዘብ እናወራበት ብለን ይዘን መጣናል ክፍል 6 ይሄ ሞኝ ባልም እንደቀጠለ ነው ሚስትየዋን በመስማት ላይ እናቱና ለመረዳት በጣም ከባድ ነው እንደዚህ አይነት ዘገምት የሆነ ባል አይስጣችሁ እነዚህ ሌቦችም ሴራቸውን ለመስራት እየተሯሯጡ ነው ሚስትየዋ አዲስ ሀሳብ ይዛ መጣለች በምንም ተአምር ሴትዮዋ የምትወጣበት መንገድ ስታጣ ሌላ ሀሳብ በየቀኑ እየፈጠረች ነው እንግዲህ ምንም ማድረግ አይቻል አሁን ያመጣችሁን ሀሳብ ራሱ አሰማምራ ምን ብላ ስታሳምነው ሲቀበላት ወደ መጨረሻ ላይ ባልየው ያበዛው ሄደ በጣም ያናድዳል መቄዶንያ መሄድ አለባት ብላ ሀሳብ አመጣለች መጀመሪያ ላይ የማይስማማ መስሎኝ ነበር እንደ ሀሳብ አነሳ እንዴት ጧሪ ቀባሪ የሌላቸው መስሎኝ የሚገቡ ለምን እንደዛ እናረጋለን ሲላት ልብ ገዛ ይሄ ሰውዬ ብዬ ነበር ለካስ ተመልሶ የሚሞኝ ነገር ነው እየገባው ይሆን የሚሞኝ ያውቆ ያስመሰለ ነው የእውነት ይሁን ሊገባኝ አልቻለም በጣም ከባድ ሁኔታ ውስጥ ነው ያለች ሴትዮ አጣብቂኝ ሁኔታ ነው ያለች እናትየዋ ምስኪን ናትኝ ልጁ ግን እየተጃጃለ እናቱን ከበዳዩዋ በላይ እየበደላት ነው ሳያውቀው ማለት ነው ዓለምዬም ያው እንግዲህ ከጎናቸው ናት ከኋላም ከፊትም ዞር እያለች አዳዲስ ነገር ታመጣለች ሀሳብ ታፈልቃለች ጎበዝ ናት ግን ልብ ብሎ የሚያያት ሰው ጠፍቷልኝ እሷን ሀሳብ ሊረዱና እሷን ሰምቶ እኮ በሆነ በራሱ መንገድ ሄዶ የእናቱን ችግር ማየት አልቻለም በጣም ከባድ ሞኝነት ነው የሱ ደግሞ የባሰ ነው እናትየዋ ዛሬ ፈታ ልታረጋቸው ፈልጋ ቤቱን ልታጫጭስ ያለችውን ወደ ከብት እንደበረት አድርጋ ቀየረችው አሪዎስ የሆነች ሴት ሰው ከመቼ ወዲህ ነው ቤት ውስጥ ጮፌዎች እንደዚህ ቄጠማዎች ነው ቄጠማ ምናምን ተጎዝጉዞ ፏፏ ሲል እንዴት ነው የከብት ቤት አስመሰላችሁት የበግ ቤት ልክ ይሄን አይታ ያላደገች ነው የመሰለች ስታንቋሽሽና በጣም ከባድ ነው
እናትየዋ የገባችበት መከራ ቀላል አይደለም። በየቀኑ አዳዲስ ሀሳብ፣ በየቀኑ አዳዲስ ነገር ነው የሚመጣ። የሱ ደግሞ የሚስቱን ሀሳብ የሚቀበልበት መንገድ ሲያናድድ፣ ሰራተኛዋን ለማስረዳት የምትሄድበት መንገድ ደስ ሲል፣ እችም ከጭካኔዋ አልተመለሰችም። ሀሳቧና አላማዋ በቃ ሴትዮዋን ብር አድርጋ አስወጥታ ያሰበችውን ንብረት ይዛ እሱንም አሳብዳ የራሷን ከዛ ወንድም የሚመስል ሰው ጋር ከክፋት ሼር ጋር ለማድረግ ነው የፈለገችው። እንግዲህ በጣም ያናድዳል። እንዲሁም በየቀኑ የሚመጣ አዳዲስ ነገር ክፋት ብቻ ነው። ቢያንስ እንኳን የሆነ ቀን ነቅቶ ባልየው አንድ ነገር ሲፈጥር አናየው። ጠቅላላ የሚያስጠሉ ናቸው። እውነት በጣም ያናድደኝ። ብላ ሴትዮዋን መቄዶንያ ትውጣ ብላ ማለቷ ሀሳቧን መቀበሉ ባልየው ይዝን ያህል እንደዚህ አይነት ወንድ አለ ጭራሽ። እስቲ ምንድነው ችግሩ? እናቴንም ልስማት ልያት ላስማማ እንኳን የሚባል ነገር አለ። ሚስት ብቻ የምትለው መስማት ሰራተኛዋ እስቲ አንዳንዴ የሄደችበትን መንገድ ልይ እስቲ የሰማችው ነገር ይኖራል አብራና የምትል ተብሎ ይታያል። እንዴት እንደሚያስብ አላውቅም። በጣም ያናድዳል። የሆነ ጅላጅል ነገር ነው። ጅል አንፎን ያለ ሰው እና ከእንደዚህ አይነት የዋህነት ይሰውራችሁ ነው የሚባል። አመሰግናለሁ።